ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ ያለው ፈጣሪ ይመስገን። የዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ። የሀገሬ ልጆች አወዳችኋለሁ፣ ከብራችኋለሁ። ሰላማችሁ ይብዛልኝ። ሁሉ ሰላም እግዚአብሔር አንድ ቢነግራችሁ ነገር ቢኖር ማለት ነው ሰው ስራ ሰርቶ ማለት ነው። ሰው ስራ ሰርቶ በቃ ሰው እንዲያርፍ የማይፈለግ እኔ በጣም የምነግራችሁ ነገር ቢኖር ማለት ነው እኔ የማሳልፈው ህይወት በጣም ከባድ ነው። በቃ በጣም ከባድ ውስጥ ነው ያለው ማለት ነው። በቃ ስራ ጨርሼ እንዳርፍ አይፈልጉም። ሁሉም ነገር በቃ እንትን እንዲል አይፈልጉም። ቀን በቀን አዲስ ነገር ነው የሚያመጡት። ሁሌ ጭቅጭቅ ነው ብቻ። ሁሉም ከአቅሜ በላይ ተመልክቷል ማለት ነው። እና ቤተሰቦች እግዚአብሔርን በጣም ከባድ ነው። ሁሌ በቤታችሁ ውስጥ የሚሰሩበት ቤት ውስጥ ሁሌ ጭቅጭቅ፣ ሁሌ ነገር ካለ ቀኑ ራሱ አይመሽም። ቀኑ ራሱ አይመሽም። በቃ እስከ 2 ሰዓት እስከ 3 ሰዓት አመሻለሁ። ያን አያስተኙም። በጣም ያጨሳሉ ከምላችሁ በላይ ማለት ነው። የማይመጣ ሰው የለም። ልክ ሲንጓጓ ነው የሚያደርግ እንትኑ ቤቱ ማለት ነው። ብቻ አላውቅም። እግዚአብሔርን በጣም ግራ ገብቶኛል። ውድ ሀገሬ ልጆች አበረታቱ፣ ላይክ ኮሜንት እያደረጋችሁ ምክንያቱም ነገ ምን እንደሚያጋጥመን አናውቅም። ስለዚህ ቻናላችንን አሳድገን ቢያንስ ሀገራችን ሄደን መስራት የምንችለው ነገር ነው ማለት ነው። ስለዚህ ጠንካራ ሆነን ተጋግዘን እስበሳችን መስራት አለብን ማለት ነው። ለኛ ብለው ብዙዎች የሚደክሙ ብዙዎች አሉ። ስራቸውን ትተው ሁሉም ሰው መዳን ቤት ነው ያለው። ስለዚህ እነሱ የሚሉን ነገር እያንዳንዱን ነገር እየሰራን ተጋግዘን አንቺ ትብሽ አንቺ ተብለን ቻናላችንን እናሳድገው። ምክንያቱም ይህ ሰው ቤት አያዋጣም። ነገ ምን እንደሚያጋጥመን አናውቅም። ሳናስብ ወደ ሀገራችን ሊልኩን ይችላሉ። ስለዚህ እኛ ተጋግዘን ስበስታችን አንቺ ትብሽ አንቺ ተብለን ቻናላችንን እናሳድገው። ስለዚህ ሀገራችንን ሄደን መስራት እንችላለን ማለት ነው። መስራት እንችላለን ሀገራችንን ራሱ ገብተን ማለት ነው። እና ውዶቼ እንደዛ እላችኋለሁ። በተለይ አዲስ ለምትመጡ ልጆች ማለት ነው ጠንካራ መሆን አለባችሁ። ውርቀታችሁን አታሳያችሁ። ምክንያቱም እናንተ ሲከፋችሁ እነሱ በደስታ ነው የተነጭሱት። በደስታ ነው የተነጭሱት ማለት ነው። ሀዘኔታ የሚባል ነገር የላቸውም። ስለዚህ ጠንካራ ሆኑ። ውርቀታችሁን አታሳያችሁ። ደካማ ጎናችሁ ገብቶ ነው የሚያሰቃያችሁ ማለት ነው። እና ውዶቼ እንደዛ እላችኋለሁ። በቃ አንቺ ትብሽ አንቺ ተብለን እስቲ ሰርተን እንለወጥ። እስከ መቼ ሰው ቤት እንኖራለን? እስከ መቼ ሰው ሽንት ቤት አጥበን እንኖራለን? ስለዚህ እንስራና ቻናላችንን እናሳድገው። ለኛ ብለው ስራቸውን ትተው ሰዓታቸውን እንትን ብለው ለኛ የሚቸገሩ ብዙ ልጆች አሉ። ስለዚህ ተባብረን እንስራ። እንደዛ እላችኋለሁ ቤተሰቦቼ። እና ህይወት አንዳንዴ ከባድ ናት። ብዙ ነገር ታስተምራለች። ብዙ ፈተና አላት። በጣም ከባድ ናት እላችኋለሁ ቤተሰቦቼ። እግዚአብሔርን እኔ እንጃ አላውቅም ለምን እንደሆነ እስከ ዛሬ ከመጣው ቀን ጀምሮ ማለት ነው ለአንድ ቀን ሰላም አድሬ አላውቅም። ለአንድ ቀን በሆነው ባልሆነው ጭቅጭቅ እፈጥራለሁ። በሆነው ባልሆነው ማለት ነው። እኔ ከዛሬ ተነገሽ ይስተካከላሉ እያልኩ በቃ እኔ ብቻዬን ከማውራቶች ምንም ያተረፍኩት ነገር የለም። አንዳንዴ ግር የሚያደርግኝና ስቃለሁ ብቻዬን። አሁንማ ወሬ ራሱ ብቻዬን ማውራቱ ልጀምር። ምክንያቱም
ሰላም ሲኖር ነው ደስተኛ የምትሆኑት። ጭቅጭቅ ከሌለ ደስተኛ ትሆናላችሁ። ብቻ ከባድ ነው ህይወት፣ በጣም ከባድ ነው። ብዙ ነገሮች አንዳንዴ መሰለኝ ብዙ ነገር ያስተምራሉ እያሰብኩ ብዙ እንትኖች እና እንደዛ ብዙ ፈተናዎች ብዙ መከራዎች ቢገጥሙን እነዛን ነገሮች ተቋቁመን ህልማችንን ከግብ ማድረስ አለብን። ያሰብነውን ማሳካት አለብን። ውድቀታችንን ለሰዎች ማሳየት የለብንም። ስለዚህ ጠንክረን መስራት አለብን። ጠንክረን ማደግ አለብን። ቻናላችንን አሳድገን አገራችን ላይ መስራት እንችላለን። በቃ የሆነ ነገር ትንሽ የተወሰነ ገንዘብ በዚህ የሆነ ነገር ከፍተን እዛ መኖር እንችላለን እኮ ግድ ከሰው ቤት አይደለም። እና እንደዛ ነው እላችኋለሁ ቤተሰቦች። እግዚአብሔርን ሳልኩት አዲስ ላይ የሚመጡ ምንም ለሚያውቁ ልጆች ሳልኩት ምን እንደሚያደርጓቸው ማለት ነው። ልክ ቤት አጥቼ ስወጣ ማለት ነው ልክ በአንድ ጊዜ ያቆሙታል። 2 ሰዓት 3 ሰዓት ተኛለሁ። ልክ ጠዋት ስነሳ አያስተኙኝም። በር ስለሚያንኳኩ ያስተኙኛል። ከዛ ስነሳ ኩሽናው በአንድ ጊዜ ቆሞ አገኘዋለሁ ማለት ነው። እንዳለ የከበቱ እቃ ወጥቶ ነው የማገኘው። መጅሊሱ እንዳለ ድብልቅልቅ ወጥቶ ነው የማገኘው። እና እግዚአብሔርን ትዕግስት ይስጣችሁ። በጣም መጥፎ ቤት ያላችሁ ልጆች ፈጣሪ ትዕግስት ይስጣችሁ እንጂ በጣም ከባድ ነው። በጣም መጥፎ ናቸው። እና እንደዛ አላችኋለሁ ቤተሰቦቼ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ አበረታቱኝ። እንደዛ አላችኋለሁ። ብቻ ከፍቶኛ እግዚአብሔርን በጣም ከፍቶኛ። አንዳንዴ ዝም ማለት ነው በጣም ከባድ ነው መሰለኝ። ይደክማል አንዳንዴ ጭቅጭቅ፣ ሁሌ ጭቅጭቅ በጣም ይደክማል። እና በጣም ከባድ ነው። እና ውዶች አይዟችሁ፣ በርቱልኝ፣ ጠንክሩልኝ። በቃ ያለውን ነገር አንቺ ትብሽ አንቺ እየተወራን ማስተካከል አለብን። የሰው ቤት አንኖር፣ የሰው ቤት ለእነሱ ሽንት ቤት እንደተከፈተ አንኖር። ስለዚህ በዚህ እድል መጠቀም አለብን። እግዚአብሔርን ለእኛ ብለው እንቅልፋቸውን አጥተው ብዙ ነገር አጥተው የእኛን እንትን ለማስተካከል ብዙ ልጆች አሉ ጥሩ ማለት ነው። እግዚአብሔር እነዛን እያመሰገን ከነሱ ስር ከነሱ ጎን መቆም አለብን። የሚሉንም በሙሉ ማስተካከል አለብን ማለት ነው። አንዳንዴ ህይወት ብትከብዱ ብዙ ፈተና ብታስተምሩ እነዛን ነገሮች ተቋቁመን፣ ምክንያቱም እኛ ህልም አለን፣ አላማም ህልምም ስላለን ያንን አላማና ህልም ለማሳካት የግድ ትዕግስት ያስፈልገናል። ያው እንግዲህ ሰሙኝ እያልኩ እየተሰቃጠጥኩ ነው። ምክንያቱም ስራ ጨርሼም ስልክ እንዲይዝ አይፈልጉም ማለት ነው። እኔ በራሴ ተጠቅሜ ነው የምሞላው፣ ግን በቃ መጥፎ ስለሆኑ ምንም ነገር እንትን እንዳይፈልጉም ማለት ነው። እና እንደዛ ነው ያለው ነገር እላችኋለሁ። ቤተሰብ አበረታቱኝ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ያው እንግዲህ ፎቅ ላይ ስላለ የመኪናውን ድምፅ ራሱ አያሰማችሁም፣ እርግጠኛ ነኝ አያሰማችሁም፣ የመኪናው ድምፅ ማለት ነው። እና እንደዛ እላችኋለሁ። አይዟችሁ፣ በርቱልኝ፣ ጠንካራ መሆን አለብን። ውድቀታችንን ማሳየት የለብንም። ሰው ሲኖር በፈተናና በስቃይ ውስጥ ነው የሚኖረው። ያን ፈተናና ስቃይ ካላለፍ መልካም ነገር አይገጥመንም።
አብዛኞቻችን ውድቀታችንን የሚያስደስታቸው ሰዎች አሉ፣ ስኬታችንን የሚያስደስታቸው አሉ። ስለዚህ የግድ ስኬታችንን ማሳካት ትዕግስት ያስፈልገናል። ጠንካራ መሆን አለብን። ውድቀታችንን ማሳየት የለብንም እላችኋለሁ ቤተሰቦች። ህይወት ብታስተምረን ብዙ መከራን ስቃይም ቢኖራት እነዛን ነገሮች ተቋቁመን የግድ ህልማችንን ማሳካት አለብን። እንደዛ እላችኋለሁ እንጂ በጣም ይከብዳል። እኔማ እንደው ብቻዬን ከማውራት የተነሳ ራሱ እኮ እንደው ሰው ያለን ይመስለኝ ካጠገቤ ራሱ ሲናገሩ ብቻዬን ማውራት ጀምሬያለሁ። እግዚአብሔር ይመስገን። እና እንደዛ እላችኋለሁ ቤተሰቦቼ፣ ጠንካራ መሆን አለብን። ምክንያቱም እኛ አላማ አለን፣ ህልም አለ። ያንን ህልም ለማሳካት የግድ ትዕግስት ያስፈልገናል። ትዕግስት። ውድቀታችንን ማሳየት የለብንም። ጠንካራ ሆነን እንችላለን፣ እናሸንፋለን። እንደዛ እላችኋለሁ። ጠንክሩልኝ፣ ጠንካራ ሆኑ። አንቺ ትብሽ አንቺ እየተባለ መስራት አለብን። ምቀኝነት ምንም አይሰራም። ምቀኝነት እታይ ቤት እንጂ ሽቅብ ከፍታ አያስቀምጠንም፣ አንከፍበት። ስለዚህ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ እንስራ፣ እንለወጥ፣ ቻናላችንን እናሳድገው። ለዛ ሀገራችንም ገብተን እንሰራበታለን። ብዙ ነገሮች አሉ ሀገራችን ላይ የሚሰራ ማለት ነው። እዛ ሰሙን አልሰሙን እያልን ሳይሆን የምንሰራው ጎመናችን እየቀረደን ራሱ መስራት እንችላለን። ብዙ ነገሮች የሚታዩልን ሀገራችን ላይ ማለት ነው። ብዙ ነገሮች የሚሰሩባት አለች። እንዲች የምትመስል ሀገር ነው ያለችን እኛ ማለት ነው። ስለዚህ ተባብረን ተጋግዘን እንስራ፣ ቻናላችንን እናሳድገው። ጠንካራ መሆን አለብን። ምቀኝነታችንን ወደ ኋላ ትተን አንዳንዶችማ እንደውም በዛ በጣም እንትን የሚሉ ሰዎች አሉ። እንደዚህ ሆኑ እንደዚህ ምናምን ስላቸው ማለት ነው ያካክሱብኛል ማለት ነው። ምክንያቱም እኔ የምጠቀመው እኔ እንትን የምለው ሁሉ ነገር ይመስላችኋል። አንዳንዴማ ሰው ግር ያደርገኛል። ምክንያቱም ጓደኛ ብዬ ሁሉ ነገር ብዬ አማክራቸዋለሁ። የኔን እንትን ተማቸቻስ ውስጥ ወደ ኋላ ይሉ በቃ እንትን ይሉኛል። እኔ ግን ህልም አላማ ስላለኝ እነዛ ባሉ ሳይሆን በራሴ ጭንቅላት ነው የምመራው ማለት ነው። በራሴ መንገድ፣ በራሴ አላማ፣ በራሴ ህልም ነው የምጓዘው ማለት ነው። ወደፊት ወደ ኋላ ሳይሆን ወደፊት። እና እንደዛ እላችኋለሁ ቤተሰቦቼ፣ ጠንካራ መሆን አለብን። ውድቀታችንን ማሳየት የለብንም። አንቺ ትብሽ አንቺ ተባብለን መስራት አለብን። ምክንያቱም ሰው ቤት አንኖርም፣ የሰው ልጅ ሆነን አንቀርም። በጣም ህይወት ብትከብደን ጠንካራ መሆን አለብን። ጠንካራ ውድቀታችንን ማሳየት የለብንም። ያው እንግዲህ ሰሙኛ እየተሳቀቀ ነው። በጣም ከባድ ነው። እና ጠንካራ መሆን አለብን። ተስፋ መስራት አለብን። ቻናላችንን እናሳድግ። በቃ ምቀኝነት ምንም አይሰራም። መመቃቀል ምንም አይጠቅመንም። ለኛ አንድ መሆን ነው፣ በጋራ መሆን፣ በጋራ ሆነን መስራት አለብን። ምቀኝነት ምንም አይሰራም። አንዳንዴማ እግዚአብሔርን የራሳችን ዜጎች የራሳችን አሳልፈው ራሱ ሰጡ። በጣም በአሁኑ ሰዓት ማለት ነው ሚስጥር ነው ብሎ ምናምን ያወራሉ አንዳንዶች ማለት ነው። ያንን ሚስጥር ለአሰሪዎቻቸው ይናገራሉ። ከዛ እንዳልሆነ ነገር ያደርጓቸዋል ማለት ነው። እና ከዛ ነገር ተጠብቀን ራሳችንን ጠብቀን ህልማችንን ማሳደግ አለብን። አንቺ ትብሽ አንቺ እየተባባልን ማለት ነው። እና ውዶቼ
በዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አበረታቱ። ትችያለሽ ቦሊ። እወዳችኋለሁ፣ አከብራችኋለሁ። ጠንካራ እንዲሆን አግዙ። በጣም እወዳችኋለሁ፣ አከብራችኋለሁ። ውድ የሀገሬ ልጆች ባይ